ከተዋጣላቸው ታጋቾች የማስለቀቅ ተልዕኮዎች ውስጥ የኢንቴቤን ዘመቻ ወይንም ኦፕሬሽን ኢንቴቤን ያህል የተዋጣለት ታጋቾች የማስለቀቅ ዘመቻ የለም ቢባል ማጋነን አይሆንም። ጥያቄው እስራኤል በጉያዋ ስር የተደበቁ አጋቾችን እንዴት ሳታውቅ ቀረች የሚለው ነው። እንዴትስ ይህን የማይቻል የተባለን ኦፕሬሽን በስኬት ታጠናቅቅ በቃች ነው ቁም ነገሩ። ይህ በዓለም ላይ እጅግ ስኬታማ የተባለው የማዳን ዘመቻ እስከዛሬ ድረስ በርካታ የታሪክ መጽሐፍትንና እንደ ቪክቶሪ አት ኢንቴቤ፣ ሬድ ኦን ኢንቴቤ ያሉ ታዋቂ የሆሊውድ ፊልሞች እንዲሰሩለት ምክንያት ሆኗል። በረራ ቁጥር 139 ግዙፍ የፈረንሳይ የመንገደኞች አውሮፕላን መነሻውን ቴል አቪቭ መዳረሻውን ደግሞ ፓሪስ በውስጡ 247 ተሳፋሪዎችን አሳፍሮ ጉዞውን ጀመረ። በጉዞው እንደማንኛውም ተራ ጉዞ ልጆች አውሮፕላኑ ውስጥ ይጫወቱ ነበር፣ ወላጆች ጋዜጣ ያነቡ ነበር፣ አስተናጋጆች ፈገግ እያሉ ያስተናግዱ ነበር። ነገር ግን አንድ ያልተጠበቀ ነገር ተከሰተ። አውሮፕላኑ በታጠቁ ሰዎች ታገተ። የአውሮፕላኑ ጉዞ ተጠለፈ። ውድ የግሎባል ቮይስ ኔትወርክ ቤተሰቦች እንደምን ከረማችሁ? በዛሬው የታሪክ ፕሮግራማችን በወታደራዊ ታሪክ ውስጥ የማይቻል የሚለውን ቃል የለወጡ ጥቂት ታሪኮች አሉ። ከነዚህም መካከል በጎረቤት ሀገር ዩጋንዳ ምድር የተከናወነው የኢንቴቤው ዘመቻ አንዱ ብቻ ሳይሆን ዋነኛው ነው። አብዱ መሐመድ ነኝ። ታሪኩን እንደሚከተለው አቀርበዋለሁ። ከተል አቪቭ የተነሳው ግዙፍ አውሮፕላን ጉዞው እንደታሰበው ፓሪስ ሳይሆን ወደ ሊቢያ ቤንጋዚ እንዲያደርግ ከአጋዦች በተሰጠ መመሪያ ጉዞ ሊቢያ ያደረገ። ሊቢያ ላይ ነዳጅ እንዲሞላ ከተደረገ በኋላ በቀጣይ ጉዞ ወደ ዩጋንዳ ኢንቴቤ አውሮፕላን ማረፊያ ያደረገ። ምክንያት እዛ የአፍሪካ እጅግ አስፈሪ ፕሬዝዳንት ኢዲ አሚን ዳዳ አለና ነው ምላሹ። ኢዲ አሚን አጋቾችን በጥሩ መስተንግዶ ተቀበላቸው። ተሳፋሪዎች ወደ አሮጌው ተርሚናል እንዲገቡ ተደረገ። ወደ እስር ቤትነት ተቀየረ። በማግስቱ አጋቾች ለእስራኤል መንግስት አስገዳጅ ጥሪ አቀረቡ። በእስራኤልና በተለያዩ የአውሮፓ ሀገራት የሚገኙ 53 ፍልስጤማውያንና ጀርመናውያን በአስቸኳይ ይፈቱ፣ ይህ ካልሆነ ግን ታጋቾችን አንድ ባንድ እንገላለን የሚል የሞት ጥሪ። ሰኔ 29 1976 አጋቾች የአውሮፓውያንን መንገደኞች በሙሉ ለቀቁ። በዚህ ጊዜ ግን በታሪክ የወርቅ ቀለም የሚጻፍ አንድ ክስተት ተመዘገበ። የአውሮፕላኑ ዋና አብራሪ ካፒቴን ሚሼል ቫስኮስ እና የበረራ አባላቱ እኛ ከእነርሱ ተለይተን አንሄድም በማለት ነፃ የመውጣት እድላቸውን ውድቅ አደረጉ። በዚህም ምክንያት ከተቀሩት 105 እስራኤላውያን እና አይሁዳውያን ጋር በሞት ጥላ መካከል አብረው ለመቆየት ወሰኑ። ቀነ ገደቡ እየተቃረበ ሲመጣ በእስራኤል የጠቅላይ ሚኒስትር ይስሐቅ ራቢን ካቢኔ በከባድ ጭንቀት ተወጠረ። ስለዚህም ካቢኔው በድርድርና በጦርነት መካከል ለሁለት ተከፈለ። በመጨረሻም ድርድሩን ጊዜ መግዣ በማድረግ ቀነ ገደቡን እስከ ሐምሌ 4 እንዲራዘም አደረጉ። በስተጀርባ ግን ታሪክ የማይረሳውን ወታደራዊ ኦፕሬሽን ጠነሰሱ። የኢንቴቤን አውሮፕላን ማረፊያ የገነባው የእስራኤል ኮንስትራክሽን ኩባንያ ስለነበር ወታደሮቹ የተርሚናሉን ዝርዝር የህንፃ ፕላን በቀላሉ አገኙ። የእስራኤል ኮማንዶዎች በምድረ በዳ ላይ የኢንቴቤን ተርሚናል የሚመስል ምናባዊ ህንፃ በአጭር ጊዜ ውስጥ ገንብተው ሌትና ቀን ያለምንም መብራት ጥቃት የመሰንዘር ድራማን ደጋግመው ተለማመዱ። የዲፕሎማሲው ድርድር ሙሉ በሙሉ ሲቋረጥ የጦርነቱ ደወል ተደወለ። የነፃነት ጥማት ያደረባቸው ኮማንዶዎች በሰማይ ላይ ያሉ ኦፕሬሽኑ በይፋ ጸደቀ። በኮሎኔል ዮናታን ኔታንያሁ የአሁኑ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ታላቅ ወንድም የሚመሩ 200 ምርጥ ልዩ ኃይል ኮማንዶዎች፣ 4 የሲ-130 የጭነት አውሮፕላኖችና 2 የቦይንግ 707 የህክምና እስ አውሮፕላኖች ይዘው ከ2200 ማይል በላይ በረራ አደረጉ። ኬንያ በስውር የአየር ክልሏን ፈቀደችላቸው። ሐምሌ 4 ምሽት 5 ሰዓት ላይ የመጀመሪያዋ የእስራኤል አውሮፕላን ኢንቴቤ ምድር በረገጠች ጊዜ ኦፕሬሽኑ በሚያስገርም ተንኮል ተጀመረ። ኮማንዶዎች አምባገነኑን የኢዲ አሚን የግል መኪና የምትመስል ጥቁር መርሴዲስ መኪና ከአውሮፕላኑ አውርደው እሱ የመጣ አስመስለው ወደ ተርሚናሉ አመሩ። የዩጋንዳ ጠባቂዎች ግራ ተጋብተው ሲመለከቱ ኮማንዶዎቹ በቅጽበት መጥተው በመጣል ወደ ዋናው አዳራሽ ሰብረው ገቡ። በጥቂት ደቂቃዎች የተኩስ ልውውጥ በዋናው ክፍል ውስጥ የነበሩ 6 የአሸባሪዎችንና 45 የዩጋንዳ ወታደሮችን መተው ጣሉ። ይህ አስገራሚ ዘመቻ 102 ታጋቾችን በሰላም ወደ ሀገራቸው በመመለስ በድል ተጠናቀቀ። ይህ ታሪክ ለእስራኤል የብሔራዊ ኩራት ምንጭ ተደርጎ ሲወሳ የሙኒክን ጠባሳ የፈወሰ የታሪክ ጥፋት ሆኖ ተመዘገበ።